ስልጣኔን እለቃለሁ አሉ ጀነራል ታደሰ ወረደ። ሱዳን ልትሰነጠቅ ትችላለች ተብሏል። አልነጋገርም አለች ግብፅ። ይህ ወሬ ፕላስ ነው። ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን አጠንክረን ወደ ዝርዝር ጉዳዮች እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ብለዋል። ይህንን አነጋጋሪ ሆነ ንግግር ከማድረጋቸው አስቀድመው ከቀናት በፊት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ፌዴራል መንግስቱ ላለፉት 2 ወራት የትግራይን የፌዴራል ድጎማ በጀት ይዞብናል ሲሉ መውቀሳቸው ተሰምቷል። ፌዴራል መንግስቱ የክልሉን የፌዴራል ድጎማ ለ2 ወራት ማዘግየቱ ተቀባይነት የለውም ያሉት ጀነራል ታደሰ የድጎማው መዘግየት የጊዜያዊ አስተዳደር ሰራተኞችን ደሞዝ አሟልቶ ለመክፈልና መሰረታዊ አገልግሎቶችን ለማቅረብ እንዳይቻል እንዳደረገው ከአክሱም ጽዮን ማርያም ዓመታዊ በዓል በተጓዳኝ እሁድ ዕለት በአክሱም ከተማ በተደረገ ህዝባዊ ስብሰባ ላይ ተናግረዋል። ጀነራል ታደሰ በዚህ ሳቢያ በትግራይ የሚገኙ ባንኮች ከፍተኛ የጥሬ ገንዘብ እጥረት እንደገጠማቸውና ደንበኞቻቸውም ገንዘባቸውን ማውጣት እንዳልቻሉም ገልጸዋል። የፌዴራል ድጎማው የተያዘው ጊዜያዊ አስተዳደሩ ትግራይ ወደ ግጭት እንዳትመለስ ከፍተኛ ጥረት እያደረገ ባለበት ወቅት መሆኑን ጀነራል ታደሰ የጠቀሱ ሲሆን ሁኔታው በክልሉ በሰፈነው አንጻራዊ ሰላም ላይ ከባድ ተጽዕኖ ሊያሳድር ይችላል በማለትም ስጋታቸውን ጠቁመዋል። ፌዴራሉ መንግስት የትግራይ ድጎማ ዘግይቷል በሚል ለቀረበበት ወቀሳ በይፋ የሰጠው ምላሽ ሳይኖር የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣን ለመልቀቅ ወስኛለሁ ማለታቸውም መነጋገሪያ ሆኗል። ሱዳን ልትሰነጠቅ ትችላለች። በሱዳን በጀነራል መሐመድ ሐምደን ደጋሎ ወይም ሐሚቲ የሚመራው ፈጥኖ ደራሽ ኃይል RSF የባብኑስን ከተማ መቆጣጠሩ እጅግ የላቀ ወታደራዊ ስኬት ነው ተብሏል። ባብኑስ በምዕራባዊ የኮርዶፋን ክልል የምትገኝ ወሳኝ ከተማ ስትሆን ምዕራብ ሱዳንን በተለይ ዳርፉርን ከተቀረው ሱዳን የምታገናኝ ብቸኛ የባቡር መስመርና የመንገድ መሸጋገሪያ እንደሆነች መረጃዎች ያመላክታሉ። ይህቺ ከተማ ከዚህ በፊት ለሱዳን ጦር SAP የሎጂስቲክ እና የማስፈጸሚያ ማዕከል የነበረች ሲሆን በRSF ቁጥጥር ስር መግባቷ የSAPን የእርዳታ መስመሮች በመቁረጥ በምዕራብ ያለውን እንቅስቃሴ በማዳከም ለRSF ምዕራባዊ የኃይል የበላይነትን አረጋግጧልም ተብሏል። ይህ ኃይል ሚዛኑ መለዋወጥ ከዚህ ቀደም RSF የዳርፉር ዋና ከተሞችን እንደ ኒያላና አልፋሽርን በመቆጣጠር የምዕራባዊ መንግስት መዋቅርን መፍጠር የጀመረ ሲሆን የባብኑሳ ድል የRSFን ከዳርፉር እስከ ኩርዱፋን ያለውን የቁጥጥር ክልል አጠናክሮታልም ተብሏል። የሱዳን ጦር RSF ትጥቅ እስካልፈታ ድረስ አልደራደረም የሚለው አቋም RSF ደግሞ የራሱን ምክትል መንግስት በምዕራብ ሱዳን እያቋቋመ ባለበት ሁኔታ የሱዳን ወደ 2 የመሰንጠቅ ዕድል ወይም ከዚያ በላይ መከፋፈል ግምቱ እጅግ ከፍተኛ እንደሆነ የጂኦፖለቲካ ተንታኞች ይስማማሉ። ለዚህም የተባባሰው ሰብአዊ ቀውስ ጦርነቱ ከሚያደርሰው ስትራቴጂካዊ ጉዳት ባሻገር በሱዳናውያን ላይ እየደረሰ ያለው ሰብአዊ አደጋ እጅግ አሳዛኝ ነውም ተብሏል። በአሁኑ ወቅት ከ12 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው የተፈናቀሉ ሲሆን ይህ ቁጥር በዓለም ላይ ከፍተኛና ፈጣን የተፈናቃዮች ቀውስ ተደርጎ ይወሰዳል። ከ30 ሚሊዮን በላይ ሰዎች ከሱዳን ህዝብ ከግማሽ በላይ የሚሆነው የሰብአዊ እርዳታ የሚያስፈልጋቸው ሲሆን በተለይ በዳርፉርና ኩርዱፋን አካባቢዎች ከፍተኛ የራብ ደረጃ ላይም ደርሰዋልም ተብሏል። የጤና ተቋማት ወድመዋል። 80 በመቶ የሚሆኑት አይሰሩምም እንደተባለ መረጃዎች ያመላክታሉ። ይህም የኮሌራና ሌሎች በሽታዎች እንዲስፋፉ ምክንያት ሆኗል። በተለይ የሰብአዊ መብት ጥሰት በሁለቱ ወገን በሲቪሎች ላይ ግድያ፣ የጾታ ጥቃት፣ የግዳጅ ምልመላ መፈጸሙ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ደጋግመው አረጋግጠዋል። የጎረቤት ሱዳን ህዝብ ቀውስ ከኢትዮጵያ ቀጠናዊ ጂኦፖለቲክስ አንጻር ያለውን አንድምታ ስንመለከት በሱዳን ያለው ጦርነትና የኃይል መከፋፈል ኢትዮጵያ በአፍሪካ ቀንድ ያላትን ሚና፣ ደህንነትና ልማታዊ ዓላማዎች በቀጥታ የሚፈታተኑ ይሆናሉም ተብሏል። ኢትዮጵያ ከሱዳን ጋር ሰፊና ረጅም ድንበር ከምትጋራቸው መካከል በሱዳን ጦርነትና አወዛጋቢ አካባቢዎች እንደ አልፋሽቃ የመሳሰሉ ላይ የኃይል አለመመጣጠም ወይም ክፍፍል መፍጠሩ የድንበር አካባቢዎችን ደህንነት በእጅጉ ይፈታተነዋልም ተብሏል።
የሱዳን ዜጎች ወደ ጎረቤት ሀገሮች በተለይም ወደ ኢትዮጵያ በከፍተኛ ቁጥር መወሰዳቸውና መሰደዳቸው በሀገሪቷ ላይ የሎጂስቲክስ እና ኢኮኖሚ ጫና ይፈጥራልም ተብሏል። ይህ የውጭ ስደተኞች መብዛት በክልሎች የመረጋጋት ችግር ሊፈጥር ይችላል። በሌላ መልኩ የናይል ወንዝ ዲፕሎማሲያዊና የህዳሴ ግድብ ዕጣ ፈንታ ላይም ሱዳን በሁለቱ ተፎካካሪ መንግስታት የተከፋፈለችበት ሁኔታ በታላቁ የኢትዮጵያ ህዳሴ ግድብ ላይ ከግብጽ ጋር የምታደርገውን የሶስትዮሽ ድርድር አቅም በእጅጉ ሊያዳክመውም ይችላል። ሱዳን የፖለቲካዊ አቅሟ መዳከም የግብጽን ተጽዕኖ በከፍተኛ ሁኔታ ሊያሰፋ ይችላል። ኢትዮጵያ በናይል ወንዝ ላይ ያላትን የልማትና ዓላማ ከግብጽ ጋር ለመምራት የምትችለው ጠንካራና ወጥ አቋም ያለው የሱዳን መንግስት ሲኖር ነው። የሱዳን መሰንጠቅ ለአባይ ዲፕሎማሲ የማይታወቅና ፈታኝ ምዕራፍ ሊፈጥር ይችላልም በማለት የጂኦፖለቲክስ ተንታኞች ተናግረዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት በቅርብ ጊዜ በጀመረችው ስትራቴጂካዊ እንቅስቃሴ ከሶማሌላንድ ጋር ባላት ስምምነትን እንደ ምሳሌ ማንሳት እንችላለን ትኩረት አድርጋለች። የሱዳን አለመረጋጋትና የአፍሪካ ቀንድ አጠቃላይ ትስስር እንዲሻክር ያደርገዋል። ይህም የኢትዮጵያን የቀይ ባህር የመፍጠር ጥረቶችን በቀጥታ ባያስተጓጉልም ቀጠናዊው ምህዳር ሊያወሳስበው ይችላልም ተብሏል። ኢትዮጵያ የኢጋድ ቁልፍ አባል እንደመሆኗ በሱዳን ግጭት መፍትሄ ማምጣት የቀጠናዋ ተቋም አቅም በእጅጉ ተዳክሟል። ይህ ቀጠናዊ ጉዳዮችን በመፍታት ረገድ የኢትዮጵያን አመራር ታማኒነት እንዲፈተንም ያደርጋል። በአጠቃላይ የአርኤስኤፍ የባቡርሱን ስትራቴጂካዊ ከተማ መቆጣጠር በሱዳን የጦርነቱን ሚዛን ለምዕራባዊው ኃይል አሳልፎ ከመስጠት ባለፈ የሀገሪቷን መሰንጠቅ የመጨረሻ ምዕራፍ የሚያመላክት ይሆናልም ተብሏል። ለኢትዮጵያ ይህ ሁኔታ የሰብአዊ ቀውስ አያያዝ ጫና፣ በድንበሯ ላይ ያለ የደህንነት ስጋት፣ የአባይ ዲፕሎማሲያዊ ብዥታና የቀጠናዊ ትስስር መዳከም የሚሉ ዋጋዎችን የሚያስከፍል ነው። ኢትዮጵያ ከጎረቤትነት ባሻገር የቀጠናው የዲፕሎማሲ ማዕከል እንደመሆኗ መጠን የሱዳንን ቀውስ ለመፍታት የሀገሪቷን ሰላም ለማስመለስ የሚደረገው ጥረት ላይ በላቀ የፖለቲካ አመራርና ኃላፊነት እንድትሳተፍ ይጠበቅባታልም በማለት የጂኦፖለቲክስ ተንታኞች ተናግረዋል። ግብጽ ከዚህ ኋላ አልነጋገርም አለች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር አብድላሃቲ ተናግረዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባውም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጠናውም ሆነም በተለያዩ ጉዳዮች ላይ ቀጣይ ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስቴሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስቴሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረውም ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስቴሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህ ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለትም አብራርተዋል። አንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉን እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽም ግብጽ ህገወጥና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯንም ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉ ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለችው ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከተውም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽም ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥም አረጋግጠዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉም አክለዋል። ይህ ወሬ ፕላስ ነው። የወሬ ፕላስ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን እናጠንክር።